ኦኬ መጥቻለሁ ያ ጀማ 100,000 ሰብስክራይበር ገብተናል ሁላችሁ እንደምታውቁት በትልቁ ቻናሌ ማለት ነው። ዛሬ 100,000 ሰብስክራይበር ስለገባን ለሲልቨር በተናችን አፕላይ እናደርጋለን ማለት ነው። ሲልቨር በተኑ እንዲልኩልን ማለት ነው። ይህ ቪዲዮ የሚሆነው ሲልቨር በተኑን አንድ ላይ አፕላይ እናደርጋለን። ከዛም ደግሞ የሚልኩት ከአንድ ሳምንት እስከ 2 ሳምንት ነው የሚባለው። ያን ያክል ቀንም ጠብቄ ደግሞ ፕሌይ በተኑ እጄ ሲገባ በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ሁላችሁም ዩቲዩበር ከሆናችሁ ወይም ደግሞ ዩቲዩብ እየጀመራችሁ ከሆነ 100,000 መግባታችሁ ስለማይቀር ይህ ቪዲዮ ለሁላችሁም ይሆናል። ምክንያቱም 100,000 ስትገቡ በዚህ መንገድ ነው አፕላይ አድርጋችሁ ፕሌይ በተናችሁን ወይም ደግሞ አዋርዳችሁን መቀበል የምትችሉት ማለት ነው። ቪዲዮውን እስከመጨረሻው መከታተል እንዳትረሱ። በእጃችን እስከምንቀበለው ድረስ ይህ ቪዲዮ ይቀጥላል። አብራችሁን ቆዩ። ወደ ፒሲያችን ንግባ። ፒሲያችን ተመልሰናል። ክሮም ላይ እንገባለን። በመቀጠል ወደ ዩቲዩብ ነው የምንገባው። ስለዚህ youtube.com ብለን ሰርች እናደርጋለን። በመቀጠል እዚህ ጋር ሎጎአችንን ክሊክ እናደርጋታለን። ከዛም ዩቲዩብ ስቱዲዮ የምትሏን ክሊክ እናደርጋታለን። ወደ ዩቲዩብ የምትገቡት 100,000 በገባው ዩቲዩብ ቻናላችሁ አካውንት ነው መሆን ያለበት። ወደ ስቱዲዮ ስትገቡ በዚህ መልኩ ይመጣላችኋል። እንደምትመለከቱት እኔ 103,995 ሰብስክራይበር ደርሻለሁ። ያው 100,000 እንደገባውኝ አፕላይ ማድረግ ያልቻልኩት ፖስታ ቁጥር አልነበረኝም። የራሴን ግዴታ ማውጣት አለብኝ ብዬ ስላሰብኩኝ፣ በሰው ማድረግ ትችላላችሁ በርግጥ ግን የራሴን በሞላው የተሻለ ነው ብዬ ስላሰብ ለዛ ነበር የቆየሁት። ግን አሁን ሳስተውለካ ፖስታ ቁጥር አያስፈልግም ታውቃላችሁ። ለ100,000 ሰብስክራይበር ፕሌይ በተን ለመቀበል ሀገራችሁን ብቻ ነው የምታስገቡት። ዘን ፖስታል ኮድ የሚባላል ያኔ አዲስ አበባ ነው ያለሁት። የአዲስ አበባ 1000 ነው፣ እሱ ነው የምታስገቡትና ፖስታ ቁጥር አያስፈልግም። ባይዘው እስካሁን መቆየቴ እየነደደኝ ቢሆንም እስኪ አፕላይ እናደርጋለን። ምክንያቱም 100,000 እንደገባ አፕላይ አድርጌ ቢሆን ኖሮ እስካሁን እጄ ይገባ ነበር። የፖስታ ቁጥር ደግሞ ስላልነበረኝ ፖስታ ቁጥር ግዴታ የሚያስፈልግ ነበር ይመስለኝ። ከዚህ በፊት አፕላይ አድርጌ አላቅም፣ ሲያደርጉ ማይቻ አላቅም። ሲቀበሉ ብቻ ነው ማውቀው እንጂ አፕላይ ሲያደርጉ አላየሁም ምንም አይነት ቪዲዮና። አልሙሂም ያው ዛሬ አፕላይ እናደርጋለን ማለት ነው። እንደምትመለከቱት 100 ውስጥ ኦልሞስት 104,000 ገብተናል። ዘን ለፍጥነት እኛን ሪኮግናይዝ አድርገው ወይም ደግሞ እኛን በደንብ እንዲያስታውሱን እነሱን ቅድሚያ ማናገር አለብን። ቀጥታ በቃ ኢሜይሉ እንደደረሰን ሪዲም ዩር አዋርድ ምናምን የሚለው ኢሜይል እንደደረሰን ያንን አፕላይ ከምናደርግ ወደ ዩቲዩብ ስቱዲዮ ይመጣልን አሁን በማሳያችሁ መንገድ ማለት ነው። በዚህ መንገድ ከገባችሁ ፕሌይ በተናችሁ በአጭር ጊዜ ውስጥ መምጣት ይችላል። ምክንያቱም ብዙዎች 100,000 ሰብስክራይበር አልፈው 200,000 300,000 ደርሰው እንኳን ፕሌይ በተኑ የማይመጣላቸው አሉ አፕላይ አድርገው ማለት ነው። በጣም ይቆያል። ዩቲዩብ በጣም 100,000 ሰብስክራይበር መግባት ቀላል ስለሆነ አሁን ላይ ብዙ የሚገቡ ሰዎች ስላሉ ብዙ ቶሎ ላይክ ሊክ ይችላል። ቶሎ አለመላኩም ብቻ ሳይሆን ደግሞ ይረሳችኋል አፕላይ ማድረጋችሁንም እና ያ ነገር እንዳያጋጥም መጀመሪያ እነሱን ኮሙኒኬት ማድረግ አለባችሁ። ወሪያ በዛው አፍወን በደንብ ግልጽ ለማድረግ ስለፈለኩኝ ነው። ወደ ዩቲዩብ ስቱዲዮ ከገባችሁም በኋላ እዚች ጋር እንደምትመለከቷት የጥያቄ ምልክት አለች ወይም ደግሞ ሄልፕ እንደምትመለከቷት እሷን ክሊክ እናደርጋለን። ምንድነው ዛሬ ኔትወርኩ ባላ ሲያስጠላ። ልክ በዚህ መልኩ ከከፈታላችሁ በኋላ ዝቅ ታደርጉታላችሁ። እንደምትመለከቷት ኮንታክት አስ የምትላለች እሷን ነው ክሊክ የምናደርጋት ማለት ነው። እዚህ ጋር ከደረስን በኋላ ኤግዛምፕል ብሎ how do I change my settings የሚላለ እሱን ክሊክ እናደርገውና ችግራችንን እንጽፋለን ማለት ነው። እኔ የምጽፈውን እዚህ ጋር ትጽፋላችሁ። please help me redeem the silver button award for reaching 100K subscribers ይለናል። እሱን ከጻፍን በኋላ ኔክስት እንለዋለን። ከዛም ይሄኛው ሲመጣልን ዝቅ አድርገን እንደምትመለከቱት ክሬተር አዋርድ የምትላለች እሷን ክሊክ እናደርጋታለን። በመቀጠል ኔክስት ስቴፕ የምትለዋን ክሊክ እናደርጋለን። በመቀጠል ዝቅ ታረጉታላችሁ። ወደዚህ ሲመጣላችሁ እንደምትመለከቱት ጌት ኤ ዩቲዩብ ክሬተር አዋርድ የምትለዋን ክሊክ ታረጓታላችሁ። ዘን በምትመለከቱት መልኩ ጌት ኤ ዩቲዩብ ክሬተር አዋርድ ብሎ ይመጣልናል። ፋይንድ አውት ኢፍ ዩ አር ኤሊጂብል ፎር ኤ ዩቲዩብ ክሬተር አዋርድ ኤንድ ጌት ዩር አዋርድ ሪዲምፕሽን ኮድ if you are የሚላለ ያው ኤሊጂብል መሆናችሁን እና ያለን አይነት ነገር ነው። ከዛም ኮድን ልክላችኋለን ነው። በመቀጠል ከስር እንደምትመለከቱት confirm the account associated with your channel የሚል ይመጣልናል። ቻናሉን የከፈታችሁበት አካውንት ይህ መሆኑን ኮንፊርም አድርጉ ነው። እንደምትመለከቱት የኔ አካውንት ይህ ነው። በትክክል ነው ያመጣልኝ። the correct account for the YouTube channel you are checking eligibility for የሚል አለ። እዚህ ጋር ጽፈናል። then continue የሚል አለ። ክሊክ እናደርጋለን ማለት ነው። በመቀጠል እንደምትመለከቱት ኮንቲኒው የሚል አለ። ከዛ በፊት ግን read the eligibility criteria for YouTube creator award የምትሏን ራይት ክሊክ አድርገን ላይኛው ጋር ማለት ነው open link in new tab የምትላለች እሷን ክሊክ እናደርግና ክራይቴሪያዎችን ማንበብ አለብን። ምክንያቱም ቻናላችን ማሟላት አለማሟላቱን ቼክ እናደርጋለን። እዚህ ጋር ክራይቴሪያዎችን እናነባለን ማለት ነው። እንደምትመለከቱት በዚህ መልኩ አምጥቶልናል። ክራይቴሪያዎችን እናነባለን። እንደምትመለከቱት must follow our policies ይላል። ምክንያቱም የነሱን ፖሊሲ መከተል አለብን ሲልቨር አዋርድ ለመቀበል ማለት ነው።
ሶ እንደምትመለከቱት ኒው ሳይዝ ሴም ሪዋርድ ይነናል። ከዚህ በፊት የሆነ ተለቅ ያለ ነበር የሚላከው ሪዋርድ ማለትም ፕሌይ በተኑ ማለት ነው። የአሁኗ ግን አነስ ትላለች፣ ግን ሴም ሪዋርድ ነው፣ ሳይዙ ብቻ ነው የሚለየው ማለት ነው። እዚህ ጋር የሚገልጸው ያንን ነው። ሶ አሁንም ዝቅ እንላለን። ጌት ኤ ዩቲዩብ ክሬተር አዋርድ የሚላለ። ከዛ በፊት ግን ኤሊጂቢሊቲ ክራይቴሪያ የምትሏን ግዴታ ማንበብ አለብን፣ ግዴታ ማለት ነው። እሷን እዚች ጋር ክሊክ እናደርጋታለን። በመቀጠል እዚች ጋር ቱ ቢ ኤሊጂብል ፎር ኤ ክሬተር አዋርድ ዩ ኒድ ቱ ሚት ዘ ፎሎዊንግ ጋይድላይንስ ይለናል። እነዚህን ጋይድላይኖች መከተል አለብን ነው። የመጀመሪያው እንደምትመለከቱት ፓስ ኤ ስፔሲፊክ ሰብስክራይበርስ ማይልስቶን የሚላለ። ሁለተኛው ደግሞ 100,000 ሰብስክራይበር ነው። ሲልቨር ዌን ሪች 100,000 ሰብስክራይበርስ ይለናል። ሶስተኛው ደግሞ ለጎልድ ነው። የአራተኛው እንደምትመለከቱት ዳይመንድ ነው። ከዛም ሬድ ዳይመንድ አለ የሚባል አለ። እኛ አሁን የሚመለከተን እቺ ሲልቨር ነች፣ ምክንያቱም ገና 100,000 እየገባን ስለሆነ ማለት ነው። እንደምትመለከቱት ለ100,000 ሲልቨር ነው የሚሰጠን ማለት ነው። ጎልዱ ለ1 ሚሊዮን ነው። ይሄኛው ዳይመንድ የሚባለው ደግሞ ለ10 ሚሊዮን ነው። ሬድ ዳይመንድ ደግሞ ለ100 ሚሊዮን ነው። ሐቢቢ እኛ እዚህ ያልደረስ ነው። ዘን you don't have an active community guideline violation and haven't received any in the last 3 በአመት ውስጥ ምንም አይነት ኮሚኒቲ ጋይድላይን የላችሁም አይነት ነገር ነው። እኔ የለኝም። እሱን ቼክ ታደርጋላችሁ። ሶ እዚህ ጋር ሁሉንም ማንበብ ይኖርባችኋል። መጨረሻ ላይ ደግሞ እንደምትመለከቱት after submitting your shipping info and redeem your award we will deliver it to you within approx 2 or 3 weeks ይለናል። በ2 or በ3 ሳምንት ውስጥ ይልኩልናል ማለት ነው። ያን ያህል ግን ላይቆይ ይችላል። ዘን ወደ መጀመሪያው ፔጃችን እንመለስና ክራይቴሪያውን ካነበብን በኋላ ኔክስት እንለዋለን። በመቀጠል ሌትስ ጌት ስታርትድ ይለናል። እንደምትመለከቱት ኢንተር ዩር ቻናል ዩአርኤል ኦር አይዲ ይለናል። ቼክ ዩር አድቫንስድ ሴቲንግ ኢን ዩቲዩብ ስቱዲዮ ይላል። ይሄኛው የራሳችሁን የቻናላችሁን ዩአርኤል ለማግኘት ነው። ዘን እዚች ጋር ነው ዩአርኤሏን ፔስት የምናደርገው ማለት ነው። የቻናላችንን ዩአርኤል ለማግኘት ክሊክን ወደ ቻናላችን እንገባለን። በመቀጠል እዚች ጋር እንደምትመለከቱት ሎጎአችንን ክሊክ እናደርጋታለን። በመቀጠል ዩር ቻናል የምትሏን ክሊክ እናደርጋለን ማለት ነው። እንደምትመለከቱት ዩቲዩብ ቻናላችን ይመስላል ማለት ነው። በመቀጠል የኛ ይች ነች እንደምትመለከቱት የቻናላችን ዩአርኤል ይች ነች። ሶ እኛ ኮፒ የምናደርገው ይችኛዋን ሳይሆን እዚች ጋር ሞር የምትላለች እሷን ክሊክ እናደርጋታለን። በመቀጠል ዝቅ እንልና ሼር የምትላለች ሼር ቻናል የምትሏን ክሊክ እናደርጋታለን። ሼር ቻናል የምትሏን ደግሞ አሁንም ክሊክ እናደርጋታለን። በመቀጠል ኮፒ የምትላለች ኮፒ እናደርጋትና ወደ ክሬተር አዋርዳችን እንመለሳለን ማለት ነው። ወደዚህኛው ነው ዘን እዚች ጋር ራይት ክሊክ አድርገን ፔስት እናደርገዋለን ማለት ነው። በመቀጠል ኔክስት ኮንቲኒው የምትላለች እሷን ክሊክ እናደርጋታለን። ሪቪው ዩአርኤል ኢንፎርሜሽን የሚላለ ኢንቫሊድ እያለ ነው፣ ትክክል አይደለም እያለ ነው። ሶ ተመልሰን እንገባለን። እዛችሁ ኤክስ እንላትና ይችኛዋን ሼር ቻናል እንለዋለን። ኮፒ ቻናል አይዲ የምትለዋን ክሊክ እናደርግና ተመልሰን እዛው እንገባና እዚህ ጋር ፔስት እናደርግላቸዋለን። አይዲያችን የቻናላችን አይዲ ማለት ነው። ዘን ኮንቲኒው እንለዋለን። ሶ በዚህኛው አልፈናል ማለት ነው። እንደምትመለከቱት እንግዲህ ኮንግራቹሌሽንስ ብሎናል። አልহামዱሊላህ ምክንያቱም ክራይቴሪያውን አይተናል፣ አሟልተናል። በመቀጠል እንደምትመለከቱት ኮንግራቹሌሽን ብሎናል። እንኳን ደስ አላችሁ ነው። እንደምትመለከቱት ከስር you have worked hard ይለናል። እውነት ነው፣ ሃርድ ወርከር ነኝ ማለት ይቻላል። አንተ 6 አመት ኮን የፈጀብኝ ላ ኢላሃ ኢላላህ and earn your silver award thank you for being a great creator and making positive contribution to the YouTube community ይለናል። እያመሰገኑ ነው። to redeem your creator award simply copy the code below and process to our creator award redemption site ይለናል። እንደምትመለከቱት redemption code እዚች ጋር አስቀምጦልናል። እሷን ኮፒ እናደርጋታለን ማለት ነው። በመቀጠል redeem my award የምትለዋን ክሊክ እናደርጋለን ማለት ነው። ሶ ወደዚህኛው ፔጅ ይመጣላችሁ። ቅድም ኮፒ ያደረግናትን እዚች ጋር ፔስት እናደርጋታለን። ምክንያቱም ኢንተር ሪዲምፕሽን ኮድ የሚል ስላለ ማለት ነው። ቅድምም ሪዲምፕሽን ኮድ ይህ ነው የናንተ ብሎ ስለሰጠን እሷን ኮፒ አድርገናል። እዚች ጋር ፔስት እናደርጋታለን። በመቀጠል ሪዲም አዋርድ የምትለዋን ክሊክ እናደርጋለን። በእጃችን ሊገባ ነው ትላለ። ጌት ሬዲ ቱ ሴሌብሬት ያለ ነው። ሴሌብሬት ለማድረግ ተዘጋጅ ነው። አምጣ እንጂ ሶ እንደምትመለከቱት ሲልቨር ክሬተር አዋርድ ይለናል። ሶ እንደምትመለከቱት ፕሌይ በተናችን ይህንን ይመስላል። እዚች ጋር የኔክስት በተን አለች። እሷን ክሊክ እያደረግን በአቅጣጫው በሁሉም አቅጣጫ ማየት እንችላለን ምን አይነት እንደሆነ ማለት ነው። ዘን እዚች ጋር እንደምትመለከቱት ዩቲዩብ ቻናል ኔም የሚላል እዚች ጋር በትክክል የዩቲዩብ ቻናላችንን ስም ነው የምናስቀምጠው። ምክንያቱም እንደምትመለከቱት እዚህ ጋር ፕሬዘንትድ ቱ ብሎ የቻናላችን ስም እዚች መሃል ላይ ያስገባና ፎር ፓሲንግ 100k ሰብስክራይበርስ የሚላል። ሶ እዚች ጋር የምናስገባው የቻናላችን ስም ነው። ግን ሌላ ማስም መጠቀም እንችላለን። ሶ እኔ ለምሳሌ አሁን ልጅ ሙአዝ ቲዩብ ብያለሁ። የራሴን ስም እጽፋለሁ። ከዛም በቅንፍ ነው ይባላል። በዛ ደግሞ ልጅ ሙአዝ ብዬ ስሜን አስገባለሁ። ሶ እንጻፈው
እንደምትመለከቱት እንግዲህ እዚች ጋር ስሜን አስገብቻለሁ፣ ትክክለኛ ስሜን ከና አባቴ ማለት ነው። በመቀጠል ደግሞ በቅንፍ ውስጥ ልጅ ሙአዝ ብዬ አስገብቻለሁ ማለት ነው። በመቀጠል የምናደርገው እንደምትመለከቱት ግን ማክሲመም ነምበር ኦፍ ካራክተር ይለናል። እስከ 50 ካራክተር ነው የምትጽፉት ወይም 50 ፊደሎችን ማለት ነው። የኔ ለምሳሌ 17 18 19 20 ለምሳሌ እኔ 20 ነው፣ ከስፔሱ ጋር ደግሞ 22 ይሆናል ማለት ነው። ሶ እስከ 50 ፊደሎችን መጠቀም ትችላላችሁ ማለት ነው። ሶ የኔ እንደምትመለከቱት እገሌ ብዬ የቻናሉን ስም ደግሞ በቅንፍ ውስጥ አስገብቻለሁ፣ ምክንያቱም ስሜን ከላይ ጽፎ ከታች ደግሞ በቅንፍ የቻናሉን ስም እንዲጽፍልኝ ስለምፈልግ ማለት ነው። ሶ እንደምትመለከቱት ደግሞ ከታች የጻፍነውን በትክክል እዚች ጋር አምጥቶልናል ማለት ነው። ስሜን እዚች ጋር በትክክል ከና አባቴ ያስቀምጧል። በቅንፍ ውስጥ ደግሞ ልጅ ሙአዝ ብሎ የቻናሉን ስም አስቀምጦልኛል ማለት ነው። አፌት ሲያምር ሱብሃንአላህ ውበት አለ ወላሂ ላዚም እኔ መዋሸት አልፈልግም። ዘን ዝቅ በማድረግ እንደምትመለከቱት ፕሊዝ ሴሌክት ይለናል። ላንጉዌጅ ፎር ክሬተር አዋርድ ሌተር ይላል። ለጽሁፎቹ ላንጉዌጅ ምረጡ እያለን ነው። ሶ እዚህ ጋር ክሊክ እናደርግና የጻፍነው እንግሊዘኛ ነው። ሶ እንግሊሽ የታለች እቺሳ እንግሊዘኛ እናደርገዋለን። ምክንያቱም የጻፍነው እንደምትመለከቱት ስሜንም በእንግሊዘኛ ነው፣ ይሄኛውም በእንግሊዘኛ ነው። በአማርኛ እንዳታደርጉት። አማርኛ እንደምትመለከቱት እዚህ ውስጥ ስለሌለ እንግሊዘኛ የሚለውን ክሊክ ታደርጋላችሁ ግዴታ ማለት ነው። አማርኛ የለንም። ሶ እዚች ጋርም ስማችሁ የቻናላችሁን ስም ወይም ደግሞ ማድረግ ሲልቨር በተኑ ጋር ማየት የምትፈልጉትን ስም እዚህ ጋር ካስገባችሁ በአማርኛ እንዳታደርጉት፣ በእንግሊዘኛ ነው ግዴታ መሆን ያለበት። በመቀጠል እንደምትመለከቱት ዝቅ አድርገን አፕሩቭ ኤንድ ቼክ አውት የምትላለች ክሊክ እናደርጋታለን ማለት ነው። ዘን እንደምትመለከቱት ኮንፊርሜሽን ብሎ ይመጣልና ሊያስገባነው ነገር ትክክል መሆኑን ሊያሳየን ማለት ነው። ትክክል ካልሆነ እዚህ ጋር እንደምትመለከቱት ይሄኛው ትክክል ካልሆነ ጎ ባክ ብለን ማስተካከል እንችላለን። ሶ ትክክል ነው ካለን ግን አፕሩቭ የምትለዋን ክሊክ እናደርጋታለን ማለት ነው። አላህ 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 በጀስኪ ገባ ግን በጣም ነው የቸኮልኩት። በነገራችን ላይ እዚህ ጋር ይሄን ሎድ እያደረገ እንደገር ልንገራችሁ። አንድ ዩቲዩብ ላይ አንዳንድ ሰዎች አሉ 100,000 ሰብስክራይበር ገብተው አፕላይ አድርገው ፕሌይ በተናቸው ያልመጣላቸው ማለት ነው። እንደዛ እንዳሉን በደንብ ዱአ አድርጉልኝ። ግን አልሆንም፣ በትክክለኛው መንገድ አፕላይ እናደርጋለን። ቻናላችንም ላይ ደግሞ ምንም አይነት ችግር የለም። ቻናላችሁ ላይ የሆነ ችግር ካለ ፕሌይ በተኑ ላይ ላክ ይችላል። ለምሳሌ ኮሚኒቲ ጋይድ ላይ የጣሳችሁ ከሆነ ያ እስከ 3 የሚቆጥረው ማለት ነው ስትራይክ እሱ ካለባችሁ ላይ ላክላችሁ ይችላል። ሶ የኔ እንደሚመጣ ተስፋ አደርጋለሁ። ምንም አይነት ችግር የለም ቻናሉ ላይ ማለት ነው። በመቀጠል እንደምትመለከቱት ሺፒንግ እና ሪቪው ኤንድ ፔመንትስ የሚላለ ኢሜል አድሬስ የሚለው ጋር ኢሜላችንን እንጽፋለን። የዩቲዩብ ቻናላችን የከፈትንበት ዘንድ እሱን እናስገባለን። ኮንፊርም ኢሜል አድሬስ የሚለውን ደግሞ ራሱኑ ደግማችሁ ታስገቡታላችሁ ለማረጋገጥ ማለት ነው። ዘን ወርታች ዝቅ ትላላችሁ። ካንትሪ ይለናል። ዩናይትድ ስቴትስ ነው። እዚህ ጋር እኛ ኢትዮጵያ እንለዋለን። እዚህ ጋር የምትሞሉት ያላችሁበትን ሀገር ነው። ሲልቨር በተኑ እንዲላክ የምትፈልጉበት ሀገር። ለምሳሌ እኔ ኢትዮጵያን ያለሁት ስለዚህ ኢትዮጵያን እዚህ ጋር ፈልጋለሁ። አሜሪካ ያላችሁ ካላችሁ ደግሞ አሜሪካን ትሞላላችሁ። ሳውዲም ሊሆን ይችላል። ዱባይ ያላችሁ ያላችሁበትን ሀገር እዛው እንዲመጣላችሁ ማለት ነው። ዘን ኢትዮጵያ የሚለውን ክሊክ አድርገዋለሁ። ፈርስት ኔም ሙሉ ስሜን ጽፋለሁ። ላስት ኔም የአባቴን ስም ጽፋለሁ። እንደምትመለከቱት እዚህ ጋር የመጀመሪያዋን ፊደል ካፒታል ሌላውን ስሞል ብታደርጉት ይመረጣል። ዘኔ የራሴን ስምና የአባቴን አስገብቻለሁ ማለት ነው። ካምፓኒ ይለናል። ምንም ካምፓኒ የለንም ግን ያው የዩቲዩብ ቻናላችንን ስም እናስገባ። ሶ ልጅ ሙአዝ ዩቲዩብ ቻናል ብየዋለሁኝ። በመቀጠል ወደ ታች ዝቅንልና አድሬስ የሚላል እዚህ ጋር ስትሪት አድሬስ ማለት ነው። እኔ ያለሁት አዲስ አበባ ነው። አዲስ አበባ እንለዋለን። ሶ እኔ አዲስ አበባ ስላለው ነው። እናንተ ለምሳሌ ሐዋሳ ካላችሁ ሐዋሳ ትሉታላችሁ። ኢትዮጵያ ውስጥ ናችሁ ሐዋሳ የምትኖሩ ከሆነ ማለት ነው። ቤኒሻንጉል ከሆናችሁ ቤኒሻንጉል ትሉታላችሁ። ባህር ዳር ከሆነ ባህር ዳር፣ መቀሌ ከሆነ መቀሌ፣ ያለ ብቻ ያላችሁበትን ሀገር እዚህ ጋር ታስገባላችሁ። አዲስ አበባ ነኝ፣ አዲስ አበባ አስገባሁኝ ማለት ነው። በመቀጠል ዝቅ ስንል ሲቲ ይለናል። ያለሁበትም አዲስ አበባ ነው። ሶ አዲስ አበባ ብዬ ሞልቻለሁ። ስትሪት አድሬስ እና ሲቲ አዲስ አበባ ነው የምትሉት። ወይም ደግሞ ሐዋሳ ከሆናችሁ ሐዋሳ፣ ድሬዳዋ ከሆነ ድሬዳዋ። ዝቅ ስንል ደግሞ ስቴት የምትላለች እሷ ጋር ደግሞ አዲስ አበባ፣ ሐዋሳ ከሆናችሁ ሐዋሳ እንደቅድሞ ማለት ነው። በመቀጠል እንደምትመለከቱት ዚፕ ወይም ደግሞ ፖስታል ኮድ የሚል አለ። እሱ ጋር ክሊክ አድርገን 1000 እናስገባለን። ምክንያቱም እኔ ያለሁት አዲስ አበባ ነው። አዲስ አበባ 1000 ነው ፖስታል ኮዱ ማለት ነው። የሐዋሳ ዩቲዩብ ላይ ሰርች ጉግል ላይ ሰርች ማድረግ ትችላላችሁ። ሶ እሱን ሰርች ለማድረግ ወደዚች ጋር እንደምትመለከቷት አዲስ ኒው ታብ ትከፍታላችሁ። ከዛም እዚች ጋር ምን ትላላችሁ? እንደምትመለከቱት ኢትዮጵያን ሲቲ ፖስታል ኮድ ብላችሁ ሰርች ታደርጋላችሁ ማለት ነው። እዚች ጋር እንደምትመለከቱት ኢትዮጵያ ኢቲ ፖስታል ኮድ የሚል አለ። እሱን ክሊክ ታደርጉታላችሁ ማለት ነው። ሁሉም ሀገሮች እዚች ጋር ፖስታል ኮዳቸው ምን ስንት እንደሆነ ይነግራቸዋል ማለት ነው። በመቀጠል ወደ ታች ዝቅ ትላላችሁ። ሶ እንደምትመለከቱት እዚህ ጋር አዲስ አበባ ብሎ ዞን 1 ዞን 2 ዞን 3 እያለ እስከ 6 ይሄዳል። እንደምትመለከቱት ሁሉም 1000 ነው። ይሄኛው 1150 ምናምን የሚለው ይሄኛን አይመለከተንም። እኛ አዲስ አበባ ውስጥ ከሆነ ያለ ነው 1000 ብለን ፖስታል ኮድ ይሄኛው አዲስ አበባ ሞላለን። እንደምትመለከቱት ሰፈሮችን ይለገናል። ለምሳሌ አለም ገና ከሆናችሁ 1150፣ አዲስ አበባ ሆናችሁ አለም ገና ወደ ሸገር ሲቲ ማለት ነው። አለም ገና መብራት ኃይል 1000 ነው። አለም ገና አዲስ አበባ ልደታ ኤርፖርት አካባቢ ከሆነ ደግሞ 1000። ግን አለም ገና ከሆናችሁ ሰፈሩ አለም ገና ብቻ ከሆነ 1150 ነው። እንደምትመለከቱት አቃቂ በሰቃ ነው። ይሄኛ አቃቂ እንዳላቀ በሰቃግም እንደሆነ አላቅም ብቻ አቃቂ ያላችሁ ደግሞ 12 ሰዓት ብቻ ይሄንን ነገር ቼክ ማድረግ ትችላላችሁ። ሊንኩን የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። በመቀጠል ወደ ቅድሞችን እንመለሳለን። ፎን ነምበር ይለናል። እዚህ ጋር ስልክ ቁጥራችንን እናስገባለታለን ማለት ነው።
ዘን እዚች ጋር ፕላስ 251 ብንላት ይመረጣል። ፕላስ 251 ብላችሁ ስልክ ቁጥራችሁን ታስገባላችሁ። በመቀጠል ቫት ነምበር የሚል አለ እዚህ ጋር እሱኛን አይመለከተንም። እንደምትመለከቱት ኦፕሽናል ነገር ነው። ኦፕሽናል ስለሆነ ማለፍ እንችላለን ማለት ነው። ምክንያቱም ኦፕሽናል ያልኩባችሁ ምክንያት ግዴታው እንደምትመለከቱት በቀይ ምንድረት እቺ ምልክቷ የኮከብ ምልክት አለች በቀይ ማለት ነው። እዚህ ጋር እንደምትመለከቱት ስቴት የሚለው ግዴታ አይደለም። ያቺ ቀይ ነገር ስለሌለች እዚች ጋር እቺኛዋ ግዴታ ነች፣ እቺም ግዴታ ነች። ኦርላይም ሲቲ ግዴታ ነው፣ አድሬስ ግዴታ ነው፣ ኔም ግዴታ ነው። እንደምትመለከቱት ካምፓኒንም ግዴታ አይደለም። እሱን ማጥፋት ይችላላችሁ፣ ግን ይግባ ችግር የለውም። እዚህ ጋር ፖስታል ቁጥር አስገብቷል አንፈልግም። ዘንድ እንደምትመለከቱት እዚህ ጋር ዚፕ ፖስታል ኮድ 1000 ብለን ሞልተናል። ዝቅ እንላለን። እዚች ጋር ግን ግዴታ 5 ዲጂት መሙላት አለበት እያለ ነው። ግን ደግሞ አዲስ አበባ 1000 ነው። ከ5 በላይ ከየት ላምጣሽ እንዴ? እሺ አዲስ አበባ ውስጥ 4 በላይ ያለ ሌላ የለም፣ ሁሉም 4 ነው። ከየት እንዳመጣለት ነው ይፈልግ። ኧረ 1000 ነው እባክህ። እንዴ ምን ብላ አስገባኝ? አታናደኝ። ከየት ላምጣሽ? እሺ 01 በለው 01 ብለን ነው ተቀብሎናል። ኔክስት እንለዋለን። እንደምትመለከቱት እቺኛዋን ክሊክ እናደርጋታለን። ኦኬ እንለዋለን። ኮንፊርም እንላለን። ከዛም ኔክስት እንላለን። ሪቪው ኤንድ ፔመንትስ የሚል አለ። እዚያ ከአንድ በላይ ከጨመራችሁ ፔመንቱን እንድትከፍሉ ነው። በመቀጠል ወደ ታች ዝቅ ስታደርጉት እንደምትመለከቱት እገሌ ወደ አዲስ አበባ እንዲሁም አዲስ አበባ ፖስታል ኮድ 1000 ወደ ኢትዮጵያ ነው። ስልክ ቁጥሩም ይሄንን ይመስላል፣ ኢሜይሉም ይሄንን ይመስላል ብሎናል። ሺፕድ ሜትር ጋር ደግሞ ፍሪ ሺፒንግ ነው። ምንም አይነት ክፍያ አትከፍሉም፣ አንድ ብቻ ከሆነ ማለት ነው የምታመጡት። እንደምትመለከቱት እዚህ ጋር ማይ ቢሊንግ ኤንድ ሺፒንግ አድሬስ አር ዘ ሴም የሚል አለ። እሱን ክሊክ ታደርጉታላችሁ። ፕሌስ ኦርደር የምትለዋን ክሊክ ታደርጋላችሁ። እዚች ጋር አዲሽናል ኢንፎርሜሽን አለ። ምክንያቱም በደንብ ቼክ ማድረግ ስላለበት ነው። ይሄን ነገር የሚልከው ነገር ወሳኝ ስለሆነ በደንብ ሁሉን ነገር በትክክል መሙላታችሁ ማረጋገጥ ይፈልጋልና ለዛ ነው ፕሮሰስ የሚያበዛው። አዲሽናል ኢንፎርሜሽን may be required from you by the shipping company to ensure successful delivery ይለናል። track your shipment closely and respond to any follow-ups to avoid additional fees ይለናል። I understand ብለን ክሊክ እናደርገዋለን። እንደምትመለከት confirm and place order የሚል አለ። ልክ ካልሆነ ግን edit my order ብላችሁ ኤዲት ማድረግ ስላላችሁ የኛ ልክ ነው፣ confirm እንለዋለን። እንደምትመለከቱት thank you for your order ይለናል። your order number is ብሎ እዚች ጋር ቁጥር ሰጥቶናል። እሷን ኮፒ አድርገን መያዝ አለብን። ኮፒ እናደርጋታለን። እንዲሁም ደግሞ ስክሪንሾት እናስቀምጣለን ማለት ነው። ከዚህ በኋላ እንግዲህ ጨርሰናል። ምንም የሚቀረን ነገር የለም። ግን እዚች ጋር እንደምትመለከቷት ኒው ታብን ከፍትና በመቀጠል እዚች ጋር 4 ማዕዘን ነጠብጣብ አለች። እሷን ክሊክ እናደርጋትና ጂሜል ወደሚለው እንገባለን ማለት ነው። ዘንድ እንደምትመለከቱት አሁን የላከልን ኢሜል አለ። እንደምትመለከቱት እገሌ ልጅ ሙአዝ ይሄ ፕሌይ በተኑ ጋር የሚጻፈው ጽሁፍ ነው። ዩልስ ሪቨር አዋርድ ኢዝ ኢን ዘ ወርክስ ይለናል። እየሰሩት ነው ማለት ነው በ3 በ4 ቀን ውስጥ። እሱን ክሊክ እናደርገዋለን። መቀጠል ወደታች ዝቅ እንልና እንደምትመለከቱት about 1 to 2 weeks ይለናል። ከ1 እስከ 2 ሳምንት ውስጥ እጃችን ይገባል ወይም ሀገራችን ውስጥ ኢትዮጵያ ውስጥ ይገባል ማለት ነው። እንደምትመለከቷት ኦርደር ነምበራችን እዚች ጋር ተቀምጣልናለች። እሷን ተቀምጠን እንግዲህ ኦርደራችንን ትራክ ማድረግ እንችላለን ማለት ነው። በዚህ መልኩ እንግዲህ ፕሌይ በተናችንን አፕላይ አድርገናል። ፖስታ ቤት ሄደን በእጃችን እስከምንቀበለው ድረስ ይህ ቪዲዮ ይቀጥላል ብያችኋለሁ። ፕሌይ በተኑ ሲመጣ እንገናኛለን። እስከ 2 ሳምንት ነው ያሉት። ከ1 ሳምንት እስከ 2 ሳምንት ነው ያሉት። ግን 2 ሳምንት ሙሉ ላንጠብቅ እንችላለን። ብቻ ሲደርስ ቪዲዮ ይቀጥላል ማለት ነው። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጠብቁኝ። ግን እመለሳለሁ፣ ጠብቁኝ። እዚህ ጋር እንግዲህ ያው ቪዲዮ እንዳይረዝም በሚል ከዚህ በኋላ ያለውን ወደ ፖስታ ቤት ሄጄ ያለውን ፕሮሰስ በሙሉ ቭሎግ ቻናሌ ላይ ቪዲዮ ሰርችላችኋለሁ። እየገባችሁ ያንን መመልከት ትችላላችሁ። ከአስከፖ ሁሉንም ነገር እንደማሳያችሁ ቃል ስለገባሁኝ አሁን እንዴት አፕላይ እንደምታደርጉ አሳይቻችኋለሁ። ሄዳችሁ ደግሞ እንዴት መቀበል እንዳለባችሁ የሰራሁት ቪዲዮ አለ። ሊንኩን የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። ሄደን ተቀብለን እንዲሁም አንቦክስ እስከምናደርጉ ድረስ ሙሉ ቪዲዮ ሰርቻለሁ ማለት ነው። ሊንኩን የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። እየገባችሁ ተመልከቱት። ላይክ፣ ሼር ማድረጋችሁ እንዳይረሳ። see you next time። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።